ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። ባለፉት 11 ወራት ውስጥ ከ2.7 ቢሊዮን ብር በላይ ገቢ መሰብሰቡን የከፋ ዞን ገቢዎች መምሪያ አስታወቀም። መምሪያው የ2017 በጀት ዓመት የ11 ወር የፊዚካልና የፋይናንሻል እቅድ አፈጻጸም ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ሀብታም ወልደስላሴ እንደሚከተለው አሰናድቶታል። የከፋ ዞን ምክትል አስተዳዳሪና ገቢዎች መምሪያ ኃላፊ አቶ ደንበላሽ ንጉሴ በበጀት ዓመት ከመደበኛ ማዘጋጃ ቤታዊ አገልግሎት ከ2.81 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዶ ባለፉት 14 ወራት 2.74 ቢሊዮን ብር በላይ ማሳካት መቻሉንም ተናግሯል። አፈጻጸሙ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከ1 ቢሊዮን ብር ብልጫ የታየበት ነው ብሏል ኃላፊው። በዞኑ ከሚገኙ አጠቃላይ መዋቅሮች 6% በላይ አፈጻጸም ያስመዘገቡ ሲሆን እታ ሺሾ እንደ ቦንጋ ከተማ አስተዳደርና ገዋታ በቅድመ ተከተል አፈጻጸም ያስመዘገቡ ሲሆን ከሚዲያችን ጋር ባደረጉት ቆይታ የሚከተለውንም ብለዋል። ስሜ መስፍን ቆጶ ይባላለሁ። የብጣ ወረዳ ገቢዎች ጽሕፈት ቤት ኃላፊ ነኝ። ስኬቱን አሁንም ያስመዘገብነው ነገር ነው ያለው 224 ሚሊዮን ብር በላይ ሰብስበናል። ከአፈጻጸም አንጻር 127% ላይ ነው ያለ ነው። ስሜ ደምሴ ገብረ ማርያም ይባላል። የሺሾ እንደ ወረዳ ዋና አስተዳዳሪ ነኝ። በዚህ ንቅናቄ መድረክ እንግዲህ ስናይ ሁለት ነገሮች እየተገመገሙ ነው ያለው። በ2017 ወረዳዎች እኛም ጨምሮ የፈጸሙት አፈጻጸማቸው ምን ይመስላል፣ በሁለተኛ ደረጃ ደግሞ በ2018 መጪው ዓመት ላይ እቅዶቻችን ምን ይመስላሉ የሚሉ ዝርዝር ነገሮች በዞን ገቢዎች መምሪያ ቀርቦ እየተገመገመ ነው ያለው። ስሜ ፍሬ አበበ ይባላል። የቦንጋ ከተማ አስተዳደር ምክትል ከንቲባና ገቢዎች ጽሕፈት ቤት ኃላፊ ነኝ። እንግዲህ የ11 ወር እቅድ አፈጻጸም ነው ዛሬ የተገመገመ ያለው። ከዚህ አንፃር እኛ እዚህ መድረክ ከመምጣታችን በፊት ያሉ አጠቃላይ አፈጻጸማችንን ገምግመናል። ክልልም ሲገመገም ከክልሉ ከከተሞች ሁለተኛ ደረጃ ላይ ያለ መዋቅር ነው እኛ ከተማ። ስሜ አርጋው ኃይሌ ይባላል። የገዋታ ወረዳ ዋና አስተዳዳሪ ነኝ። ዛሬ ንቅናቄ መድረክ ሲያካሂድ የንቅናቄ መድረክ ዋና ዓላማውና እንትኑ ምንድነው ፋይዳው ምንድነው የሚለው አንደኛ ንቅናቄ ትላንትና የሰራናቸው ስራዎች ጠንካራዎች ምንድናቸው፣ ትላንትና የሰራናቸው ስራዎች ውስጥ ደግሞ ደካማ ጎኖች ምንድናቸው፣ የትኛው ኮድ ላይ ነው የወደቅነው እንደ ወረዳ፣ የትኛው ኮድ ላይ ነው ጥሩ የሰበሰብ ነው፣ ከዚህ ምንድነው የምንማረው የሚለውና የፓርቲና የመንግስትን አቅጣጫ ተከትሎ ወደ ታች ወርዶ ለመስራት የዞናዊ ንቅናቄ መድረክ ጥሩ ነው የሚል ሀሳብ ነው በኔ በኩል ያለው። በዚህ አመት ያው አሁን በዛሬ መድረክ በተሰጠን እቅድ 343 ሚሊዮን ብር በላይ እንሰበስባለን ተብሎ ነው እቅድ ተሰጠው። በመደበኛና በማዘጋጃ ያው የተቀመጠ እቅዶች አሉ። 308 ሚሊዮን በላይ መደበኛ፣ 35 ሚሊዮን በላይ ማዘጋጃ ቤታዊ አገልግሎት ገቢዎችን በድምሩ 343 ሚሊዮን ብር ነው እንሰበስባለን ብለን አሁን እቅድ ነድፈን የተነሳነ ያለ ነው። ይሄን እቅድ ደግሞ እናሳካለን የሚል እምነት አለን። ምክንያቱም ክልል ጣልቃ የገባ ነው፣ ዞን ጣልቃ የገባ ነው። ትልልፍ እስካሁን ደቡብ ክልል በነበረበት ጊዜ አንድ ብር መጥቶ ማቅ ትልልፍ በዚህ አመት የመጣበት ሂደት አለና እነዚህ ትልልፎችን ዞኑም ክልልም ድጋፍ ያደረገ ስለሆነ የጋራ የገቢ ድርሻ አለ። እኛ በጥረት ተደራሽ የምንሰበስበው ገቢዎችን ደግሞ እኛ ነገ ላውንች ዳይ ነው ቀጣይ በ2-3 ቀን ውስጥ ይሄን መድረክ ይዘው እንደግማለን። እነዚህ እቅዶችን ለመፈጸም ያው ጥረት ስናደርግ እስካሁን እንግዲህ 112 ሚሊዮን ብር አካባቢ ነበር ከማዘጋጃና ከመደበኛ ገቢዎች እንዲሰበሰቡ የተሰጡ። አሁን እንግዲህ በደረስንበት ወደ 133 ሚሊዮን ብር በላይ ሰብስበናል። ይሄም ከ118% ለመሰብሰብ ችለናል። ይሄ የተሰበሰበው ዝም ብሎ የተሰበሰበ አይደለም። በትግል በጋራ በመቀናጀት የተሰሩ ስራዎች አሉ። በዚህም የህዝቡ ትብብር ህዝቡም አካባቢው እንዲያድግ የሚሰበሰቡ ገንዘቦች በነገራችን ላይ እዛ ወረዳ ላይ የሚያገለግሉ እንጂ 5 ሳንቲም ለዞኑ የሚመጣ የለም፣ ለክልል የሚመጣ ነገር የለም። ከዚህ አንፃር ከአሰባሰብም አንፃር ስንመለከት የከተማችን የሀብት አሰባሰብ 2-3 ወረዳ ወይም ከተማ አስተዳደሮች የሚሰበስቡትን ያክል ገቢ ነው የምንሰበስበው። ከዚህ አንፃር ዘንድሮ ይሄን ውጤት እንድናመጣ ብዙ ያገዙን ጉዳዮች አሉ። ወደ 456 ሚሊዮን አካባቢ ነው እቅዳችን። ወደ 526 ሚሊዮን አካባቢ አቺቭ አድርገናል። በመጀመሪያ ደረጃ እሺ እንደ ህዝብን ነጋዴዎችን እና አርሶ አደሮችን በጣም ላመሰግን ወዳለሁ። በማስቀጠል ደግሞ ይሄንን ያስተባበሩ ታች የሚሰሩ የቀበሌ አስተዳዳሪዎችን ትልቅ ምስጋና አለኝ። ይሄንን ትብብር አድርጎ ይሄን ባይለፉ ይሄ ውጤት አይመጣም። በሶስተኛ ደረጃ በወረዳ ውስጥ ያሉ አመራሮች አጠቃላይ ከአስፈጻሚ ጀምሮ ጽሕፈት ቤት ያሉ ሰዎች ባለሙያዎች ጭምር በተለይ የባለሙያ ድርሻ እዚህ ላይ በጣም
የመልካም አስተዳደር ችግር እንዳይፈጠር አቻችሎ የሚገመቱትን አቻችሎ በመገመት የህዝቡን ችግሮችን ለመፍታት በማድረግ እዛ ላይ ቴክኒካሊ የሚሰሩ ስራዎች ላይ የባለሙያው ድርሻ ትልቅ ስለሆነ የወረዳ ጽህፈት ቤት ገቢው ጽህፈት ቤት የሚሰሩ ባለሙያዎችን በጣም እናመሰግናለን። ከሰበሰብን ለራሳችን ነው። ኮዶችን አጠቃላይ የገቢ ምንጮችን አሟጠን መሰብሰብ ይጠበቅብናል። እንግዲህ በተሻለ መንገድ የዘንድሮን ድል በማስመዝገብ የዘንድሮን ድል መድገም የኛ ድርሻ ነው የሚሆነው። እሱን ለማሳካት ደግሞ ቀጥሎ በዚህ መንገድ ሂደን የተሻለ ውጤት በማምጣት ቀጣይ ዓመት በጥሩ አፈጻጸም እንገናኛለን። አመሰግናለሁ። ሌት ተቀን ደከመኝ ሰለቸን ሳይሉ በመስራት ያደረጉት አስተዋጽኦ ከፍተኛ ስለሆነ ምስጋና አለኝ። ይሄን ተከትሎ ደግሞ የታችኛው የኛ የወረዳ አመራር ተልዕኮ ሰጥተን የወረዳ ተልዕኮን እንደ ዋነኛ ተልዕኮ በማድረግ የገቢ ስራን እንደ ዋነኛ ገቢ ስራ በማድረግ ተግባሩን ሳንጠባጠቡ ተግባራዊ ያደረጉ የወረዳ አመራሮችን ምስጋና አቀርባለሁ። የወረዳ አስተመራር ተልዕኮን ወደ ታች ሲወርዱ ደግሞ ይሄን ተቀብሎ ሲያሳኩ የነበሩ የቀበሌ መዋቅሮች አሉ፣ የቀበሌ ህዝብ አለ፣ በአጠቃላይ ነጋዴዎች አሉ። የአጠቃላይ ማህበራዊ መሰረቶችን በሙሉ ለዚህ ገቢ ያስተባብር ያደረጉ አካላቶች በሙሉ በራስና በገዋታ ወረዳው ህዝብ ምስጋና አለኝ። አመሰግናለሁ። በመድረኩ የመክፈቻ ንግግር ያደረጉት የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ ዞኑ ከሚያመነጨው ኢኮኖሚ ግብርን በተገቢው በመሰብሰብ የህዝብ ልማትና የመልካም አስተዳደር ጥያቄዎችን ለመመለስ የተሰራ ነው ብለዋል። አቶ እንዳሻው በንቅናቄው መድረክ ላይ የከፋ ዞን ምክር ቤት ዋና አፈ ጉባኤ አቶ ግርማ ደፋሪን ጨምሮ የዞን የሁሉም ወረዳዎችና የከተማ አስተዳደሮች ስራ አስፈጻሚዎችና ሌሎች ባለድርሻ አካላት ተገኝተዋል። የትምህርት ጥራት ለማስጠበቅ ሁሉም የራሱን አሻራ ማሳረፍ እንዳለበት ከቦንጋ ደብረ ብርሃን ቅድስት ሥላሴ ህብረ ጥበብ አንደኛ ደረጃ ትምህርት ቤት ያነጋገርናቸው ወላጆችና መምህራን ተናገሩም። የትምህርት ዘመኑ የመዝጊያ ስነ ስርዓት ላይ በተገኙት ወላጆችና ከሚመለከታቸው አካላት ቀጣይ የትምህርት ቤቱ ሁለንተናዊ እድገት ላይ የጋራ ምክክር ተደርጓል። ዘገባው የባልደረባችን ታመነ በየነ ነው። ጽዮን ታደለ ታቀርበዋለች። የኔ ልጅ ሀገር ማለት ልጄ እንዳይመስልሽ የተወለድሽበት ቦታ የተወለድሽበት አፈር እትብትሽ የተቀበረበት ቀድመሽ የተነፈስሽው አየር ብቻ እንዳይመስልሽ ሀገር ረቂቅ ነው። በኢትዮጵያ የትምህርት ታሪክ ሲነሳ ቀዳሚ ስፍራ ካላቸው የሃይማኖት ተቋማት የኢትዮጵያ ኦርቶዶክስ ቤተክርስቲያን ያላት ድርሻ ከፍተኛ ነው። ወደ ከፋ ዞንም ሲመጣ ለዘመናዊ ትምህርት ፈርቀዳጅ ከሆኑት ከእድሜ ጠገቦቹ አብያተ ቤተክርስቲያናት እንደ ባርታ፣ ሻፓና ካቶሊክ ቤተክርስቲያናትና ሌሎችም ተጠቃሽ ናቸው። አሁን ላይ እየተስተዋለ ያለውን የትምህርት ጥራት ችግር በሚቀርፍ መልኩ ወደ ስራ ገብቻለሁ በሚል ከአዳዲሶቹ ቤተክርስቲያናት መካከል ደግሞ የቦንጋ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን በስሯ ባህረ ጥበብ አንደኛ ደረጃ ትምህርት ቤት በመክፈት ከአንድ ዓመት ወዲህ ህፃናቱን ተቀብላ በማስተማር ላይ ትገኛለች። በዚህም ለመጀመሪያ ጊዜ ያስተማረቻቸውን ተማሪዎች ከአንደኛ ወደ ሁለተኛ እያደረሰች ሲሆን የዘንድሮ የትምህርት ዘመኑ የመዝጊያ ስነ ስርዓትም ወላጆችና ሌሎች የሚመለከታቸው በተገኙበት ተከናውኗል። በዚህም ላይ የማጠቃለያ ሪፖርት በትምህርት ቤቱ ርዕሰ መምህር በአቶ ገዛኝ ገብሬና በወላጅ መምህር ህብረት ሰብሳቢ በመምህር ተግባሩ መንገሻ ቀርቦ ሀሳብ አስተያየቶች ተሰጥተውበታል። ተማሪዎች በየክፍል አነስተኛ እንዲሆን ተደርጎም የመማር ማስተማሩ ሂደት ተጀምሮ በአግባቡ የዓመቱ ተከናውኗል። ከመማር ማስተማር ጎን 3 ክበባት ማለትም ጤና ክበብ፣ ስነ ጥበብ ክበብ እና ሚዲያ ክበብ ተቋቁሞ ተማሪዎች እንዲሳተፉበት ተደርጓል። በዚህም ላይ ከፍተኛ የመምህራን ተሳትፎ ይገኝበታል። የገጠሙ ችግሮች ምንድናቸው? ዋና የሆኑ በትምህርት ቤቱም የተጠቀሱ አሉ። ግን ደግሞ ከወላጅ አንጻር የገጠሙን ችግሮች ምንድናቸው? ደግሞ መልካም አጋጣሚዎችም ነበሩ። እነሱን ለማየት እንሞክራለን። እንግዲህ ዋና ተግባራት መጀመሪያ ያደረግነው እቅድ ማዘጋጀት ነው። እንዳልኳችሁ የትምህርት ቤት አዲስ ትምህርት ቤት ነው። መጀመሪያ ያደረግነው እንደወመ እቅድ ነው ያዘጋጀነው። የአመቱ የተግባር እቅድ አዘጋጅተናል። የቅድመ ስራ አጠቃላይ የወላጅ ውይይት ተከናውኗል። የህፃናት መማር ወላጆች ሚና ምን እንደሆነ የግንዛቤ ማስጨበጫ ተከናውኗል። የወመ የስብሰባ ቀን በመወሰን በየወቅቱ የወመ አባላት ሲወያዩ ነበረ። ይሄ ተከናውኗል። ለህፃናት መማር የሚጠቅሙ ቁሳቁሶች በእርግጥ ይሄ በተደራጀ መልኩ ባይከናወንም
ግን ደግሞ ቅድም እንዳልኳችሁ ቀደም ሲል ያልነበሩ ነገሮች ስለሆኑ ሙሉ አልሆነም እንጂ የተወሰኑ ጥረቶች ተደርገዋል። በዚህ ደማቅ ስነ ስርዓት ላይ በመታደማቸው መደሰታቸውን የተናገሩት ወላጆችና መምህራን ትምህርት ቤቷ ህጻናቱ እውቀት፣ ችሎታ፣ ክህሎትና እንደዚሁም በአስተሳሰብ ብቁ ሆነው እንዲያድጉ ከስር እያደረገ ያለውን ያማረ ጅምር መረዳታቸውን ተናግረዋል። ሁላችሁም መጀመሪያ ህንጻ መገንባት እነዚህ ቤት መስራት አይደለም፣ ከቤት ከህንጻ አሁን ፍሬ ማፍራት መጀመሩ ነው። ይሄን ፍሬ ደግሞ ማን ነው ያመጣው? እናንተ ቅድም ብዙዎችን ሲታመሰግኑ ነበር። እውነት ለመናገር አሁን ህፃናት ጋር የቀረቡ ነገሮችን ሳይ በጣም ልብ የሚነካ ነገር ነው ያየን ነበር። ይሄ ትምህርት ቤት እዚህ ተከፍቶ በራሳችን ሰው ልጅ ላይ እንስራ ብላችሁ ጀምራችሁ ወደዚህ ተግባር በመድረሱ ፍሬ ማፍራት በመጀመሩ ሁላችን እንኳን ደስ አለን ማለት ፈልጋለሁ። በትምህርት ቤቱ የተስተዋሉ ውስንነቶችን በጋራ ለመቅረፍ እንደሚሰሩም አስተያየታቸውን ሰጥተዋል። በዚህ ረገድ ሌሎች የሚመለከታቸው አካላት የበኩላቸውን እንዲወጡም ጥሪ አቅርበዋል። በህሊናሽ የምታኖሪው ስትወጂ ሰንደቅ ታደርጊው ቢያስጠላሽ የማትቀይሪው ሀገር ማለት የኔ ልጅ ሀገር ማለት ቋንቋ ነው። በተመሳሳይ ሁኔታ ፋና ሞዴል አካዳሚ የተሰኘ የቅድመ መደበኛ ትምህርት ቤት ባለፉት 3 ዓመታት ሲያስተምራቸው የነበረውን ህጻናት በደመቀ ሁኔታ አስመረቀም። በቀጣይ እስከ 6ኛ ክፍል የመደበኛ ትምህርት ለመጀመር እቅድ መያዙም ተገልጿል። ዘገባው የባልደረባችን ናስር ተማምነው እንደሚከተለው ይቀርባል። I would like to say welcome to the school closing day of Fana Primary School on behalf of our students. Congratulations! በምረቃ ስነ ስርዓቱ ላይ ለተገኙ ወላጆችና ባለድርሻዎች የእንኳን ደህና መጣችሁ ንግግር ያደረጉት የትምህርት ቤቱ አስተዳዳሪ አቶ ብርሃኑ ንጉሴ እንደገለጹት ትምህርት ቤቱ ከ2010 ጀምሮ በቅድመ መደበኛና መደበኛ ትምህርት ህጻናትን ተቀብሎ ሲያስተምር መቆየቱን ጠቁመው እስካሁን የደረሰበትን ደረጃ አስረድተዋል። ፋና ሞዴል ቅድመ መደበኛ እና አንደኛ ደረጃ ትምህርት ቤት ከተመሰረተበት 2010 ዓ.ም ጀምሮ ህጻናት በለጋ እድሜያቸው ተቀብሎ በአካል በእውቀት እንዲሁም አቻላቻ ማህበራዊ ተግባቦትን በማዳበር የነገው ሀገር ተረካቢ ዜጎችን በማፍራት ረገድ ጉልህ አስተዋጽኦ ሲያከናውን ቆይቷል። ምረቃውን የተካፈሉ የተማሪ ወላጆች በሰጡት አስተያየት ትምህርት ቤቱ ህጻናትን መሰረት ያደረገ ሀገር ተረካቢ ትውልድ ለመፍጠር እየሰራ ያለው ስራ መልካም መሆኑን ገልጸው የሚከተለውን አስተያየት ሰጥተዋል። ፋና ሞዴል ያው ከተመሰረተበት ጊዜ አንስቶ አሁን ላይ ዛሬ ለ8ኛ ጊዜ ነው እያስመረቀ ያለው። ከዚህ ጋር ተያይዞ በነርሰሪም አስመርቅ ያለው አሁን መደበኛ ተማሪም አለኝ በዛው ትምህርት ቤት ላይ። ከዚህ አንፃር የትምህርት ይዘታቸውና የትምህርት ጥራታቸው እንቅስቃሴያቸው በጣም ጥሩ በሚባል ደረጃ ላይ ያለ ነው። ከዚህም ጋር ተያይዞ ራሱን ለማሳደግ የሚያደርጋቸው ጥረቶች አሉ። ይሄም ያው አንደኛ ደረጃ ትምህርት ፈቃድ አግኝቶ ወደ ተግባር ገብቷል። ነገር ግን ሙሉ አንደኛ ደረጃ ደግሞ ከአንደኛ እስከ 6ኛ ክፍል ነው ይዘቱና ይህንን የሚችል ራሱን የቻለ ተቋም አግኝቶ በራሱ ተቋም ለማስተማር ተግዳሮቶች አሉ። ትምህርት በሰጠው ትኩረት ላይ እያመቻቸው ባለው ነገር ላይ አሁን በዚህ በለጋ እድሜያቸው ላይ ቀለምን አስርጾ ማሳደግ አንዱ የፋና ሞዴል አንዱ ስራ ተግባር እያከናወነ ነው ወይም ግዴታ ነው እየተወጣ ነው የሚል አንድ ትልቅ ደስታ ነው የተሰማኝ። ተማሪዎች አሁን ቅድም እንዳየነው ገና አፋቸውን እንኳን መፍታት በማይችሉበት ደረጃ በዚህ ቦታ ላይ የራሳችን ቋንቋ የዓለምን ቋንቋ በደንብ አድርገው ጥርት አድርገው በመናገሩበት ደረጃ ላይ ደርሰዋል። ስለዚህ ይሄ አንዱ ምንድነው ለውጥ ነው። ስለዚህ ይሄ በጣም ትልቅ ደስታ ፈጥሯል ማለት ይችላል። ወላጆቹ አክለው ውጤታማ ትውልድ ለመፍጠር የወላጆች ሚና ከፍተኛ መሆኑንም አልሸሸጉም። አንድ ወላጅ እንደዚህ አይነት
ትምህርትን ለመስጠት የተዘጋጁ ትምህርት ቤቶች ጋር ተማሪን ማስተማር፣ ሁለተኛ ምን ተምሮ መጣ፣ ምን እያስተማረ ነው የሚል ክትትል ተማሪን የሚያስተምር ወላጅ ራሱ ተማሪ ነው መሆን ያለበት። ነቶሽ ቤታ ገኔናኦ ኬሊ ኬላውዲ ሻሽ ገቢ ማጋደዲ ዶንገለ ቢቦጅጊ ጣኒ ማገራ ቃጲ ህጻናቶች በእውቀትና በስነ ምግባር ታንጸው እንዲያድጉ ማድረግ ለሀገር ግንባታ ወሳኝ መሆኑ ተገለጸም። በቦንጋ ከተማ 03 ቀበሌ የሚገኘው ሰላም የትምህርት አካዳሚ ሲያስተምራቸው የነበረውን የቅድመ መደበኛ ተማሪዎች አስመርቋል። ዘገባው የባልደረባችን ሳሙኤል ጎጭቶ ነው፣ እንደሚከተለው ይቀርባል። በምረቃ ስነ ስርዓት ላይ የተገኙት የተማሪ ወላጆች ሰላም የትምህርት አካዳሚ ህጻናቶች በስነ ምግባርና በእውቀት ታንጸው እንዲያድጉ የሚደረገው ጥረት አበረታች ውጤት እያስመዘገበ እንደሆነ ተናግረዋል። በጣም ደስ ይላል። የዛሬውም ቢሆን ሶስተኛ ዙርም ሲደረግ የነበረው የምረቃ አሰራሩ በጣም ደስ ይላል። ከዚህ ተመርቆ የወጡ ልጆችም በሄዱበት ቦታዎች ላይ ስኬታማ በመሆናቸውና ውጤታማ ሆነው ጥሩ ውጤት ያስመዘገቡ መሆናቸውን እስካሁን ድረስ እየሰማን ነው። አሁንም ቢሆን የዛሬ የምረቃ ስነ ስርዓቱ በጣም ደስ ይላል። ከመምህራኖች የቀረበ ሀሳብም ቢሆን ሪፖርትም ቢሆን በጣም ደስ የሚያሰኝ ነገሮችን አይቻለሁ። እዚህ ትምህርት ቤት የመረጥነው እንግዲህ ልጆቻችን ብዙ ደካማ ስለሆን የእርዳታ ድርጅት ነው ትምህርት ቤቱ። እናም እዚህ መማርና ማስተማር እንትኑ በጣም ጥሩ ነው። ትምህርት በጣም በበኩሌ ልጄ በጣም ጥሩ ትምህርት አግኝቶ ጥሩ እድል ነው ጥሩ ትምህርት አግኝቶ በጥሩ ውጤት እያለ ነው። ትምህርት ቤቱ ልጆቻቸውን ከመከታተል አንጻር የሚያከናውናቸው ተግባራት አበረታች መሆኑን የተናገሩት የተማሪ ወላጆች መንግስትም ከእርሱ የሚጠበቀውን ኃላፊነት በመወጣት ለቀጣይ ትኩረት ሰጥቶ መስራት እንደሚገባው አንስተዋል። ትምህርት ቤቱ ለኛ ትምህርት ቤት ጥሩ ነገር ጥሩ ቦታ ብሎ እንደዚሁ እንደተማሩት ብሎ ቀጣይነት ኖሮ መንግስት አይቶን ጎብኝቶ ደና ቦታ ሰጥቶን ተማሪዎቻችን ሳይለያዩ የድርጅት ተማሪ ስለሆኑ ሳይለያዩ ቢማሩና ጥሩ እውቀት እንዳለው ጥሩ እንክብካቤ ጥሩ ክትትል ያለ ስጋት ነው ከዜሮ ክላስ ጀምሮ እስከ 3ኛ ድረስ ኬጂቱ ተመራቂ እስኪደርስ ድረስ ያስተማርኩት ስጋት ሳይገባብኝ ጥሩ ክትትል አለ። ከሙግዚትም ካስተማሪ ምንም አይነት ጉድለት የለውም። ከትምህርቱ ምንም አይነት ጉድለት የለውም። እኔ በበኩሌ በጣም ደስተኛ ነኝ። ትምህርት ቤቱ ላይ የጎደሉ ያሉ አንዳንድ ሀሳቦች አሉ። ትምህርት ቤት መማር ማስተማር ሂደቱ ቢያምርም አሁን ቀጣይነት የትምህርት ቤት ሂደቱ በጣም ስጋት ላይ ነው ያለው። ስጋት ላይ ማለት ሲል ሌላ ስጋት ሳይሆን የቦታ ጥበት ስጋት ቦታ ከመንግስት እንወስዳለን በማለት እስከ 3 አመት ያህል በሚመለከተው ክፍል ላይ ሀሳብ በማቅረብ ደብዳቤ በማስገብ በቃ በየአመቱና በየወራቱ ሀሳብ ያቀረቡ እስካሁን ድረስ ምላሽ አላገኙም። ትምህርት ቤቱ ላይ ትልቅ ስጋት የሆነው የቦታ ጥበት። ሰላም የትምህርት አካዳሚ ርዕሰ መምህር አቶ አሸብር ተስፋዬ በበኩላቸው ትምህርት ቤቱ የመማሪያ ቁሳቁሶችን ከማሟላት አኳያ የነበሩ ችግሮችን ጠቅሰው የተለያዩ የመፍትሄ አቅጣጫዎችን በመጠቀም ችግሮች የተፈቱ መሆናቸውን ተናግረዋል። የመማሪያ መጽሐፍ አቅርቦት ብዙም የመጀመሪያ አመት ላይ ችግር አጋጥሞን ነበረ። ግን ያንን የቀረፍነው እንዴት ነው? ከጎረቤት ትምህርት ቤቶች ተውሰን ነው አንደኛ ሴሚስተርን ያስቀጠል ነው። ከዛ ወረዳ ትምህርት ጽህፈት ቤቱን ላመሰግን ወዳለሁ። እንዲሁም ዞን ትምህርት መመሪያውንም ላመሰግን ወዳለሁ። ለምን ብትል 2016 ላይ ለመምህራኖች የአቅም ግንባታ ስልጠና በተከታታይ 10 ቀን ሰጥቶናል። ያንን መነሻ በማድረግ 2016 ትምህርትን በጣም በጥሩ ሁኔታ የጀመርንበት አጋጣሚ አለ። በሶፍት ኮፒ ከመመሪያ ያመጣንበት አጋጣሚ አለ። በአሁኑ ጊዜ በአሁኑ የትምህርት ስርዓተ ትምህርትን በተመለከተ በአሁኑ ስታንዳርድ ወይም በአሁኑ ደረጃውን የጠበቀ መጽሐፍ አገኝተን እያስተማርን እንገኛለን። ከዚህም ባለፈ በስራ ወቅት የበጀት እጥረት ወላጆች ልጆቻቸውን በአግባቡ አለመከታተልና መሰል ችግሮች አጋጥመውናል ያሉት ርዕሰ መምህሩ የታዩ ችግሮችን ለመቅረፍ ዘርፈ ብዙ ተግባራትንም አከናውነናል ብለዋል። በዕለቱ ተገኝተው የመክፈቻ ንግግር ያደረጉት ሰላም የትምህርት አካዳሚ አስተባባሪ አቶ መስፍን ማጮ የሰላም ትምህርት አካዳሚ ስራ ሲጀምር ብዙ ችግሮች እንደነበሩ አስታውሰው
ትምህርት ቤቱ ዛሬ ላለበት ደረጃ እንዲደርስ የበኩላቸውን ድርሻ የተወጡ አካላትን አመስግነዋል። የሰላም ትምህርት አካዳሚ አሃዱ ብሎ ስራ ሲጀምር አልጋ ባልጋ አልነበረም። ብዙ ጉዳዮች ነበሩ፣ እጥረቶች ነበሩበት። እነዚህ ጎደሎቻችንን እየሞሉ እጥረቶቻችንን እየደገፉ በምክር እየደገፉን ዛሬ ለሶስተኛ ዙር የህፃናት ወይም የተማሪዎቻችን ምረቃ በዚህ አይነት በአማረ ሁኔታ እንዲከበር የበኩላቸውን ድርሻ ሲወጡ የነበሩ ድርጅቶች ስላሉ እነሱን ጠራና ምስጋና ነው ማቀርብላቸው። በትምህርት ቤቱ ማህበረሰብ የሚነሱ ጥያቄዎችን ለመመለስ የሄዱባቸውን ርቀቶች አስተባባሪው አብራርተዋል። እንግዲህ የትምህርት ቤቱ ቀጣይነት ለኔ ማለት ነው እንደኔ እንደግል አስተያየት አነሳስቶ ያስጀመረን አምላክ ያስጨርሳል ያሳድገናል እንጂ ይቆማል የሚል የግል አስተያየት ነው ሊሆን የሚችለው እንጂ የሚቆምበት አንዳችን ምክንያት ያለ አይመስለኝም እንደ ግል አስተያየት። ስለዚህ ምንድነው ባይሆን የተጀመሩ ነገሮች እንዴት ማስቀጠል ይቻላል፣ ከማጋር እንዴት እንመካከር። ለምሳሌ አንዱ ችግራችን የቦታ ጉዳይ ነው። ይሄን የቦታ ጉዳይ በሚመለከት ከቦንጋ ከተማ አስተዳደር ማዘጋጃ ቤት የተግባባን ነው። ህጋዊ መሰረት ይዘን እየቀጠልን ነን። የሚሰጥበት አግባብ ያለ ነው የሚመስለኝና ጥሩ ንግግሮች ስላሉ በቅርብ ጊዜ ይፈቅዳሉ የሚል ሙሉ እምነት አለኝ። ትምህርት ቤቱ የጀመራቸውን ስራዎች አጠናክሮ እንዲቀጥል ህብረተሰቡ የተለመደውን ድጋፍና ክትትል እንዲያደርግም ጠይቀዋል። በምረቃው ስነ ስርዓት በትምህርት ጊዜያቸው ጥሩ ውጤት ላስመዘገቡ ተማሪዎች ሽልማት የተበረከተላቸው ሲሆን በስነ ስርዓቱ የሃይማኖት መሪዎች፣ የትምህርት ቤቱ መምህራኖች፣ የተማሪ ወላጆችና ልጆች እንዲሁም ተጋባዥ እንግዶች ተገኝተዋል። ክቡራንና ክቡራት ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴ ለመምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆይልን።